ታሪካችን የሚጀምረው አንዲት ሲቪጋሚ የምትባል ክፉኛ የቆሰለች ሴት አንድ ሕፃን ልጅ በደረቷ ታቅፋ ከሚያሳድዷት ወታደሮች ስታመልጥ እያሳየን ነው። ወታደሮቹም በአንድ ግዙፍ ፏፏቴ ግርጌ ላይ ቢደርሱባትም ሲቪጋሚ ግን በጀግንነት ተፋልማ ሁሉንም ወታደሮች ትገድላቸዋለች። በመቀጠልም በሩቅ የምትታያትን አንዲት መንደር ተመልክታ ወደ መንደሯ ለመድረስ ስትጣጣር ባልታሰበ ሁኔታ ወንዝ ውስጥ ትወድቅና ማዕበሉ ይወስዳታል። ሕይወቷን ማለፉ እንደማይቀር የተረዳችውም ሲቪጋሚ ወደ አምላኳ ወደ ሺቫ መጸለይ ትጀምራለች። ሲቪጋሚ አምላኳን ይህ ሕፃን ልጅ መኖር አለበት፣ ለሚጠብቀው ዙፋንና ለእናቱ ሲል በሕይወት መቆየት አለበት በማለት አምላኳን ሕፃኑን እንዲያተርፈው ትማጸናለች። ከልመናዋም በኋላ እናትየው በውሃ ውስጥ ስትሰምጥ ሕፃኑ ግን እንዳይሰምጥ ኔትወርክ እንደሌለው ስልክ ወደ ላይ ከፍ አድርጋ በመያዝ ሕፃኑን እንደያዘችው እዚያው ነጋል። በሚቀጥለውም ቀን በዚያ አካባቢ ነዋሪ የሆኑ የተወሰኑ ሰዎች ከርቀት ሕፃኑን ወንዙ ውስጥ ተመልክተውት ከውሃ አስወጥተው ሕይወቱን ቢያተርፉትም ሲቪጋሚ ግን በማዕበሉ ተወስዳ ትሞታለች። ነዋሪዎቹም ሲቪጋሚ የለበሰችውን ወርቅና ውድ ልብስ አይተው ከቤተ መንግስት የመጣች እንደሆነች ይገነዘባሉ። በአካባቢው ሞቶ የነበሩትን ወታደሮችን ተመልክተው በዚያው አቅራቢያ ከአንድ ፏፏቴ ስር አንድ እንግዳ የሆነ ሚስጥራዊ ዋሻ ያገኙና ሴትዮዋ በዚህ ዋሻ በኩል እንደመጣች ተረድተው የጎሳው መሪ ሕፃኑን ልንመልሰው ይገባል ይላል። ሆኖም ግን ሚስቱ ሳንጋ ሞተው ያገኟቸው ወታደሮች ሕፃኑን ሊገሉት እንደፈለጉና መልሰን ሕፃኑን ወደ ፏፏቴው ጫፍ ብንመልሰው እዛ ያሉት ወታደሮች ሕፃኑን ሊገሉት ይችላሉ በማለት ፍቃደኛ ሳትሆን ትቀራለች። ዋሻውም ለዘላለም እንዲደፈን ካደረገችው በኋላ ሕፃኑን እንደራሷ አድርጋ በማሳደግ ስሙን ሺቫ ብላ ትጠራዋለች። ጊዜውም እያለፈ ሲሄድ ሺቫ በፏፏቴው ጫፍ ላይ ምን እንዳለ የማወቅ ከፍተኛ ፍላጎት እያደረበት ይመጣል። እናቱም ሳንጋ ፏፏቴው ላይ አትሂድ ብላ ብትገጽጸውም እርሱ ግን የፏፏቴውን ግድግዳ እንደ ስፓይደርማን ለመውጣት ደጋግሞ ይሞክራል። ሆኖም ግን በየቀኑ ቢሞክርም አንድም ቀን ተሳክቶለት ፏፏቴው ጫፍ ላይ ደርሶ አያውቅም ነበር። ሺቫም ወጣት ከሆነም በኋላ በዚያ በሚያስደንቅ ጉልበቱ ፏፏቴውን ለመውጣት ዳግም ይነሳል። ወደ መጨረሻው ፏፏቴ ጫፍ ሊደርስ ጥቂት ሲቀረው ግን ድንገት ሺቫ ያገኘውን ቅርንጫፍ ዘሎ ለመያዝ ሲሞክር ተንሸራቶ ወደ ገደሉ ይወድቃል። በሚያስገርመው ሁኔታ ምንም አይነት ጉዳት ሳይደርስበት ወደ መንደሩ ይመለሳል። በመንደሩም እናቱ ሳንጋ ልጇ ተራራውን ለመውጣት የሚያደርገውን አደገኛ ሙከራ እንዲተውላትና አጠገቧ እንዲሆን ወደ አምላኳ ሺቫ በየቀኑ ከወንዙ ውሃ እየቀዳች በአንድ ከባድ የድንጋይ ሐውልት ላይ በማፍሰስ ትጸልያለች። ሺቫ ግን እናቱ ስትለፋና ስትሰቃይ ማየት ስላልፈለገ ያንን እጅግ ከባድ የሆነ የድንጋይ ሐውልት ከስሩ ነቅሎ በመሸከም ፏፏቴው ስር ያደርገዋል። በዚህም እናቱ ውሃ የመቅዳት ድካሟ እንዲያበቃና ሐውልቱም ዘላቂ ውሃ እንዲያገኝ በማድረጉ የመንደሩ ነዋሪዎች በሺቫ አስገራሚ ጉልበት ተደንቀው በደስታ ጭብጨባ ያጅቡታል። በዚህ ሁሉ መሃልም ከተራራው ጫፍ ላይ አንድ ከእንጨት የተሰራ የፊት ጭንብል በፏፏቴው ተገፍቶ ሺቫ እግር ስር ይወድቃል። ሺቫም ጭንብሉን እያየ በምናቡ አንዲት ቆንጆ ሴት ትመጣለትና በአሸዋ ላይ የሴቷን ፊት ቅርጽ ስሎ ከሳለው ቅርጽ ጋር ከባድ የሆነ ፍቅር ይዘዋል። ይህ ምስልም ትልቅ ብርታት ሆኖት ዳግም ተራራውን መውጣት ይጀምርና ቀደም ብሎ ወድቆበት የነበረው ቦታ ላይ ሲደርስ ያቺ በአሸዋ ላይ የሳላት ሴት በምናቡ ተገልጣ ልክ እንደ ሻኪራ ወገቧን እየቀለበሰች በዳንስ ስታማልለው ይታየዋል። በልጅቷን መልክ ተሰቦ ሺቫ የቀድሞውን መሰናክል አልፎ በሚያስደንቅ ቅልጥፍናና ጀግንነት የፏፏቴው ጫፍ ላይ ይደርሳል። እዚያም እንደደረሰ ያችን በምናቡ ያያትን ሴት በአካል ያገኛታል። ነገር ግን ልክ ሊነካት ሲል ሴቲቱ ወደ ቢራቢሮዎች ተለውጣ ከእይታው ትጠፋበታለች። ሺቫውን ቦታውን ሲመረምር በምናቡ ያያትን ሴት በሌላ ልብስ ሆና ማሂሽማቲ ከሚባል ቤተ መንግስት የተላኩ ወታደሮች ሲያሳድዷት ይመለከታል። ይህችም ሴት አቫንቲካ የምትባል ስትሆን ወታደሮቹ አቫንቲካን ሊይዟት በተቃረቡበት ቅጽበት ወጥመድ በማዘጋጀት ወደ ጥቅጥቅ ባለ ጫካ ውስጥ ትመራቸዋለች። እዚያም ከጓደኞቿ ጋር በመሆን ወታደሮቹን በሙሉ ከገደሏቸው በኋላ ወደ አንድ ድብቅ ዋሻ ያመራሉ። ሺቫን በድብቅ ተከትሏቸው ወደ ዋሻው ውስጥ ይገባና ዋሻው ውስጥ የና አቫንቲካ መሪ የሆነው ጃይ የሚባል ሰው ተዋጊዎቹን ሰብስቦ ንግግር ሲያደርግ ይመለከታል። ጃይም ለተዋጊዎቹ ጨካኙና አረመኔው የማሂሽማቲ ቤተ መንግስት ንጉስ የሆነው ባልዴቫ ንግስቲታቸውን ዴቫሴናን በማሂሽማቲ ቤተ መንግስት ውስጥ ለ25 ዓመታት በሰንሰለት አስሮ እያሰቃያት እንደሆነና እርሷን ከዚህ ግፍ ነፃ ማውጣት ዋነኛ ዓላማቸው መሆኑን ሲናገር ይሰማል። በንግግሩ መሃል ተዋጊዎቹ በሙሉ ሺቫ በመንደሩ አግኝቶት የነበረውን አይነት ጭንብል ሲያደርጉ ያያቸውና ሺቫ መንደሩ ውስጥ ያገኘው የፊት ጭንብል ከዚህ እንደመጣ ይገነዘባል። አቫንቲካም ጃይም በማሂሽማቲ ቤተ መንግስት ውስጥ ስለ አንድ ካታፓ ስለሚባል ጎበዝና ደግ ተዋጊ እንደሰማችና እሱ ሊረዳን አይችልም በማለት ትጠይቀዋለች። ጃይም ካታፓ ጎበዝና ደግ ተዋጊ መሆኑን ትክክል ብትሆኝም ግን ካታፓ ለንጉሱ
ባልዴቫ ባሪያ ስለሆነ ሊረዳን አይችልም በማለት ይመልስላታል። ታሪካችንም ወደ ማሄሽማቲ ቤተ መንግስት ወስዶን ካታፓን ያስመለክተናል። ካታፓም ጋር አንድ ዝና ያለው ካን የሚባል የሰይፍ ሰሪ ሰው ክቡር እንግዳ ሆኖ ወደ ቤተ መንግስቱ በመምጣት አዲስ የሰራውን ልዩና ውድ የሆነውን ሰይፉን ያሳየዋል። ካታፓም ሰይፉን በመቀበል ሰይፉን መርምሮና ሞክሮ ካበቃ በኋላ መሳሪያው በጦር ሜዳ ላይ አገልግሎት ለመስጠት ብቁ አለመሆኑን ለካን ይገልጽለታል። ካንም እንዴት ብደፍረኝ ነው በእኔ አይነት ዝናና እውቅና ባለው ሰው የተሰራን ሰይፍ ለጦር ሜዳ አይመጥንም በማለት የምትናገረኝ ብሎት ካታፓን ሰይፉን እንዲመዝና እንዲገጥመው ይጋብዘዋል። ካታፓን በጥቂት ምቶችና በከፍተኛ ቅልጥፍና ካን ላይ ምንም አይነት አካላዊ ጉዳት ሳያደርስ የካን ሰይፍ እንዲሰበርና ከጥቅም ውጭ እንዲሆን ያደርገዋል። ከዚህ ሁሉም በኋላ ካን በካታፓ ልዩ የጦር ጥበብና ብልህነት እጅግ በመደነቅ አክብሮቱን ለመግለጽ ለምሳ ግብዣ ይጠራዋል። ካታፓ ግን አንገቱን ደፍቶ ጌታዬ ሆይ እኔ ባሪያ ስለሆንኩኝ ከክቡር እንግዳ ጋር በአንድ ማዕድ መብላት አይፈቀድልኝም በማለት ግብዣውን ውድቅ ያደርጋል። ካንም በዚህ ንግግር በመገረም አንተን የመሰለ ንጉሱና ለሀገሩ እጅግ ታማኝ የሆንክ ታላቅ የጦር ኮማንደር እንዴት በባርነት ቀንበር ትኖራለህ በማለት ከባርነት ነፃ ለማውጣት የሚያስፈልገውን ማንኛውንም የገንዘብ መጠን ለመክፈል ዝግጁ መሆኑን ይገልጽለታል። ካታፓ ግን በሐዘንና በቆራጥነት እኔ ከባርነት መውጣት አልችልም፣ ምክንያቱም የኔ ዘሮች በሙሉ ለዚህ ቤተ መንግስት ተገዢና ባሪያ እንዲሆኑ ለዘመናት ቃል ስለገቡ ያንን ቃል አጥፌና ጥቁር ነጥብ ጥዬ ነፃነቴን መቀበል አልችልም ይለዋል። ካንም የካታፓን ጽኑ አቋምንና ለማይለወጠው ቃሉ ያለውን ክብር ከተረዳ በኋላ ምንም ማድረግ እንደማይችል ገብቶት በማንኛውም ጊዜና በየትኛውም አስቸጋሪ ሁኔታ ውስጥ ብትሆን ድጋፍ በፈለክበት ሰዓት ላይ እኔ በማንኛውም ሰዓት ልረዳ ዝግጁ ነኝ በማለት ለጀግናው ካታፓ ቃሉን ሰጥቶት ይለያያሉ። በኋላም ላይ አቫንቲካ በአንድ ጸጥ ያለ ሐይቅ አጠገብ እረፍት ለማድረግ ትቀመጥና እጇን ውሃ ውስጥ አጥልቃ በማስገባት ጋደም ባለችበት ወቅት እንቅልፍ ይወስዳታል። በዚህም ሰዓት ሺቫ እንደ ውሃ ውስጥ አውሬ በዝምታ እየዋኘ በመምጣት እርሷ ፈጽሞ ሳታውቅ እጇ ላይ በሚያስደንቅ ጥበብ አንድ የሚያምር ንቅሳት ይስልባታል። ብዙም ሳይቆይ አቫንቲካ ከዋሻው የሚወጣውን የጥሪ ደውል ሰምታ በድንገት ከእንቅልፏ በመንቃት ንቅሳቱን ሳታስተውለው በፍጥነት ወደ ዋሻው ታመራለች። እዚያም የጎሳው መሪ ጃይ ተዋጊዎቹን ሰብስቦ ከሁለት ቀናት በኋላ በማሄሽማቲ ቤተ መንግስት ውስጥ የንጉሱ ባልዴቫ ልደት በታላቅ ድምቀት ይከበራል። ይህ ደግሞ ወደ ቤተ መንግስቱ ሰርጎ በመግባት ንግስታችንን ዴቫሲናን ከእስር ለማስፈታት ትልቁ አጋጣሚ ነው በማለት እቅዱን ይገልጽላቸዋል። ጃይም ለዚህ አደገኛ ተልዕኮ አቫንቲካን በመምረጥ የመሪነት ምልክት የሆነውን ሀብል እጇ ላይ ሊያስርላት ሲል አቫንቲካ እጅ ላይ ሺቫ የሳለባትን ንቅሳት ተመልክቶ በቁጣ ይገነፍላል። አቫንቲካንም እየተቆጣ ውበትሽን ከመጠበቅ ይልቅ ትኩረትሽን ንግስታችንን በማስፈታቱ ላይ መሆን ነበረበት በማለት ከገጸጻት በኋላ ተልዕኮዋ እንድታሳካ ይነግራታል። በሌላ በኩል ደግሞ በማሄሽማቲ ግዛት ውስጥ የንጉሱ ወታደሮች ባሪያዎችን ሲያንገላቱና የህዝቡን ንብረት ለጨካኙ ንጉስ ሲዘርፉ እናያለን። ንጉሱ ባልዴቫን በውጊያ ሜዳ ላይ 5 ቶን የሚመዝን ግዙፍና ኃይለኛ በሬን ፊት ለፊት ተጋፍጦ በአንድ ቡጢ ምት ብቻ መሬት ላይ በመጣል በዓለም ላይ ካሉ ተዋጊዎች ሁሉ እርሱ በላጭ መሆኑን ያስመሰክራል። ሆኖም ግን ባልዴቫ በሬውን ጥሎት በትዕቢት የተራመደ ሳለ በሬው በድንገት ተነስቶ ባልዴቫን ከጀርባው ሊወጋው በኃይል እየገሰገሰ ሲሮጥ በቅጽበት ውስጥ ታማኙ ካታፓ በመሃል ዘልቆ በመግባት በሬውን በሰይፉ ይወጋዋል። ነገር ግን በሬው እጅግ ኃይለኛ ስለነበረ ምንም ሳይመስለው ካታፓን አሽቀንጥሮ በመገፍተር ወደ ባልዴቫ መገስገሱን ይቀጥልና በሬው ባልዴቫን ሊወጋው ጥቂት እርምጃ ሲቀረው ባልዴቫ በአየር ላይ በመወርወር በሬው ላይ ከባድና አስደንጋጭ የሆነ የምታሳርፉበት መሬት ላይ ዘርረዋል። ባልዴቫን በበሬው ግፊት ተጎድቶ ወደ ነበረው ካታፓ በመጠጋት ካታፓን ምንም ያህል ለኔ ያህል ጥላቸው ወደር እንደሌለውና በውስጥ ብትገለኝ እንደሚያስደስት ታውቃለሁ፣ ነገር ግን ዛሬም እንደቀድሞው ሁሉ ዙፋኑ ላይ ለተቀመጠው ንጉስ ያለህ ታማኝነት ሕይወትህን መስዋዕት እስከማድረግ የሚያደርስ መሆኑን አስመስክረሃል። ስለዚህ ዛሬ አድርግልኝ የምትለኝን ማንኛውም ነገር ጠይቀኝ አደርግልሃለሁ ይለዋል። ካታፓም የተጎዳውን ጎኑን በህመም ይዞ ቀና ብሎ በማየት ባልዴቫን ንግስቲቱን ዴቫሲናን ብቻ እንዲፈታለት ይጠይቀዋል። ሆኖም ግን ባልዴቫ በክፋት እየሳቀ ዴቫሲናን መቼም ቢሆን አልፈታትም፣ ይልቁንም እድሜዋን ሙሉ በእስር ቤት ውስጥ ስትማቀቅና የቁንጫ መጫወቻ ሆና እንድትሞት ነው የማደርገው በማለት የካታፓን ልመና በንቀት ውድቅ ያደርገዋል። ካታፓን ለዙፋኑ ከመታዘዝ ውጪ አማራጭ እንደሌለው ስለሚያውቅ በዝምታ ሐዘኑን ይውጠዋል። ከዚህ ሁሉም በኋላ ባልዴቫ ወደ ከተማው አደባባይ በመሄድ ዴቫሲናን በህዝብ ፊት እጅግ ዝቅ አድርጎ በማዋረድ የጭካኔውን ጥግ ማሳየት ይጀምራል። ባልዴቫን በንግስት ዴቫሲና ላይ ያለውን የቆየ ቂም በማውጣት ከሌላ ሰው ጋር ፍቅር ከመጀመር ይልቅ
እኔም ማግባት ነበረብሽ እያለ ሲያፌዝባት ይውላል። ባልዴቫም ዴቫሲናን ለማሰቃየት ያለው ጉጉት የመነጨው በድሮ ጊዜ የእሱን ፍቅር ጥያቄ ሳትቀበል ከሌላ ወንድ ጋር በመሆኗ ምክንያት በደረሰበት የውርደት ስሜት መሆኑን እንረዳለን። ዴቫሲና ግን የባልዴቫን ንግግር ቦታ ሳትሰጠው ከእስር ቤቱ አቅራቢያ የምትለቅመውን እንጨት ክምር ማዘጋጀት ላይ ታተኩራለች። ይህን እንጨትን የምትሰበስበው አንድ ቀን ባልዴቫን በእሳት የምታቃጥልበትን የማገዶ ክምር ለማዘጋጀት እንደሆነ እንረዳለን። በዚያው ምሽትም ላይ የቤተ መንግስቱ የጦር ኮማንደር የሆነው ካታፓ በድብቅ ወደ እርሷ በመምጣት እንድታመልጥ ሊረዳት እንደሚችል ቢነግራትም ዴቫሲና ግን ልጅ በህይወት አለ፣ መጥቶም ከዚህ እስር ነፃ ያወጣኛል፣ የተነጠቀውንም ዙፋን ይመልሳል በማለት አሻፈረኝ ትላለች። በሌላ በኩል ደግሞ አቫንቲካ በእጇ ላይ የተሳለባትን ንቅሳት ተመልክታ ወደ ሐይቁ በመመለስ ንቅሳቱን የሳለውን ሰው ፍለጋ ትጀምራለች። ሺቫ ግን አሁንም በድብቅ እየተከተላት ስለነበረ እርሷ ሳታውቅ በሌላኛው እጇ ላይ ተጨማሪ ንቅሳት ይስልባታል። አቫንቲካም ከስንት ፍለጋም በኋላ ሺቫን ካገኘችው በኋላ በቀስቷ ልትመተው ብታሳድደውም ሺቫ ግን በተቻለው አቅም ሊያመልጣት ይሞክራል። ሆኖም ግን የሆነ ሰዓት ላይ ትይዘውና ከየት እንደመጣና ማን እንደሆነ ስትጠይቀው ሺቫ ፏፏቴውን ተከትሎ እንደወጣና እሷ ላይ ስላደረበት ፍቅር ይነግራታል። አቫንቲካም በንዴት ተሞልታ በድጋሚ ሺቫን በሰይፉ ለማጥቃት ታሳድደዋለች። በዚህም ሰዓት ላይ ሺቫ የአቫንቲካን ምቶችን ሽል በማለት በሚያስገርም ፍጥነት ልብሷንና ጸጉሯን በመፍታት በሊፕስቲክና በአይላሽ አስውቧት በፏፏቴው ላይ እንዳያት ውብ ሴት አድርጎ ይለውጣታል። አቫንቲካን በሺቫ አማካኝነት ውስጧ ተደብቆ የነበረውን ውበቷን እንድታይ ስላደረጋት በሺቫ ተማርካ ፍቅሩን ትቀበላለች። ልክ እንደ አዶናይና እንደ ጃኒን ፍቅራቸውን የተገላለጹ ካስቀኑም በኋላ አቫንቲካ ተልኳ ትዝ ይላትና ሺቫን ራሱን እንዲስት አንድ ተክል አፍንጫው ላይ በማድረግ ራሱን አስተው ዴቫሲናን ለማዳን ትነሳለች። ሆኖም ግን ብዙም ሳትርቅ በማሄሽማቲ ቤተ መንግስት ሰራዊቶች ትያዝና እየተደበደበችና እየተጨቆነች ሳለ ጀግናው ሺቫ በድንገት ደርሶ ወታደሮቹን በሙሉ ድምጥማጣቸውን ያጠፋዋል። ሆኖም ግን መጨረሻ ከቀሩት ወታደሮች አንዱ የሺቫን መልክ እንዳየው ባሁባዲ ብሎ በመጥራት ሺቫ ፊት በመስገድ ጌታዬ ይቅር በለኝ በማለት መማፀን ይጀምራል። ሺቫም ወታደሩ በሚለው ነገር ግራ ተጋብቶ ሳለ ከርቀት ብዛት ያላቸው ወታደሮች በመምጣታቸው ሺቫ ያንን ግዙፍ ኃይሉን በመጠቀም ትልቅ ድንጋይ ወደ አንድ በረዶ ግግር ላይ በመወርወር ድንገተኛ የበረዶ መናድ ይፈጥራል። ይህም መላውን ሰራዊቶቹን ያጠፋቸውና ሺቫ ከአቫንቲካ ጋር በመሆን በበረዶ ላይ በመንሸራተት የጀግንነቱን ጥግ ያሳያል። ከዚህ ሁሉ የበረዶ መናድ አምልጠውም ሰላማዊ ቦታ ከደረሱ በኋላ አቫንቲካ የሺቫን አይኖችን እያየች ያኔ በተኛህበት ጥዬ ስልይርኩኝ ይቅርታ እንድታደርግልኝ ይፈልጋለሁ፣ ሆኖም ግን እንደዛ ያደረግኩት የግዴታ ጉዳይ ሆኖብኝ እንጂ ስለጠላሁ አይደለም በማለት ትነግረዋለች። ሺቫም የአቫንቲካን እጆች በፍቅር ይዞና ወደ አይኖቿ ተመልክቶ ያንቺ የሆነው ነገር ሁሌ የኔም ነው፣ አንቺን የወደድኩት ሙሉ ማንነትሽን ስለሆነ ያንቺ ግዴታ የኔም ግዴታ ነው። ምንም እንኳን ዴቫሲና የምትሏትን ንግስት ማን እንደሆነች ባላውቃትም እርሷን የማስፈታት ኃላፊነት ያንቺ እስከሆነ ድረስ ያንን ኃላፊነት እኔ ወስጄ ተልቆሽን እፈጽማለሁ በማለት ቃል ይገባላታል። ሺቫም ሴት የላከው ሞት አይፈራም በማለት ለአቫንቲካ የገባውን ቃል ለመፈጸም ሲል እርሷን በተራራው ላይ ትቷት ብቸኛ ጉዞውን ወደ ማሄሽማቲ ግዛት ይጀምርና ብዙም ሳይቆይ በሺዎች የሚቆጠሩ ወታደሮችና ግዙፍ ግንቦች ወደተገነቡበት የማሄሽማቲ ምድር ሰርጎ ይገባል። በሚያስደንቅም ሁኔታ ሺቫ የከተማዋን ምድር እንደረገጠ ለ25 ዓመታት በሰንሰለት ታስራ የቆየችው ዴቫሲና የአየር ሁኔታው ሲቀየርና ነፋሱ የልጇን ጠረን ይዞላት የመጣ ያክል ይሰማታል። በዙሪያም ያሉ ሰዎችም ግራ ቢጋቡም እሷ ግን በጽኑ እምነትና በደስታ ፈገግ ብላ ልጄ ባሁባሊ መጣልኝ በማለት ድምጿን ከፍ አድርጋ ትናገራለች። በቤተ መንግስቱ አደባባይ ደግሞ ጨካኙ ንጉስ ባልዴቫ በመቶዎች የሚቆጠሩ ባሪያዎችን በመጠቀም የሰራውን ግዙፍ የወርቅ ሐውልት ሊያስቆም ሲታገል ባሪያዎቹ ሐውልቱ ከክብደቱ የተነሳ አምልጧቸው እላያቸው ላይ ሊወርቅ ሲል ሺቫ በታላቅ ኃይሉ ገመዱን ይዞ ደግፎ ያቆመዋል። በዚህም ጊዜ ህዝቡ የሺቫን ፊት አይቶ ባሁባሊ ባሁባሊ እያለ ምድሩን በጩኸት ሲያናውጠው የባልዴቫ የክብር በዓል በውርደት ይበላሻል። በተመሳሳይ ሰዓትም የሺቫ የማዶጎ እናት ሳንጋ ልጇን ፍለጋ የታሸገውን ዋሻ እንዲከፈት ትዕዛዝ ስትሰጥ አቫንቲካ ደግሞ ከጎሷ ተዋጊዎች ጋር በመሆን ሺቫን ለመርዳት ትነሳለች። በቤተ መንግስቱም ውስጥ ሺቫ በድብቅ ዴቫሲናን ከእስሯ አስፈትቷት በሰረገላ ይዟት ማምለጥ ይጀምራል። መንገዱም ላይ የሚያጋጥሙትን መሰናክሎችን በሙሉ እያለፈ በተሳካ ሁኔታ ከቤተ መንግስቱ ቢያመልጥም ግን ብዙም መንገድ ሳይሄድ የማሄሽማቲ ወታደሮች ወጥመድ አዘጋጅተው በመጠበቅ ከሰረገላው ላይ እንዲወርቅ ያደርጉትና በወደቀበት ሰዓት ላይ ጭንቅላቱን በእንጨት መተውት ራሱን እንዲስት ያደርጉታል። ራሱንም ከሳተበት ሲነቃ የባልዴቫ ልጅ የሆነ ባህድሩ ጀርባውን ረግጦትና ዴቫሲናን በወታደሮቹ ሲያሰቃዩት ይመለከታል። ባህድሩም ዴቫሲናን በሰንሰለት አንቆ
በጥፊ ሲመታት ግን ሺቫ መመልከት ከብዶት ባለ በሌላ ኃይሉ በመነሳት ሰራዊቶቹን በሙሉ መግደል ይጀምራል። በስተመጨረሻም ባሃዱን ይዞት በጥፊና በእርግጫ እያለ እየጠፈጠፈው ሳለ ከየት መጣ ሳይባል ካታፓ ከጀርባው መጥቶ ባሃዱን ያስጥለዋል። በዚህ ሁሉ መሃልም አድቫንቲካ፣ ጃይና የተቀሩት ሰራዊቶቻቸው በስፍራው በመድረስ ከማሂሽማቲ ሰራዊቶች ጋር ከባድ የሆነ ጦርነት ይጀምራሉ። በተጨማሪም ሳንጋና ሌሎቹ የመንደሩ ነዋሪዎች በዋሻው በኩል አድርገው በቦታው ይደርሳሉ። ካታፓና ሺቫም ከባድ የሆነ ትንቅንቅ ላይ የነበሩ ሲሆን በሆነ ሰዓት ላይ ካታፓ ሰይፉን ሊመዝ ሲል ሺቫ በብልሃት ሰይፉን ነጥቆት የባሃዱን አንገት ቆርጦ ይጥለዋል። ካታፓም ሉሌን ገደልክብኝ በማለት ከባድ በሆነ ንዴት ውስጥ በመግባት አንድ ጦር ይዞ ወደ ሺቫ መገስገስ ይጀምራል። ሺቫ ጋር ግን ሊደርስ ሲል ለመጀመሪያ ጊዜ ሺቫን መልክ በትክክል ተመልክቶት በከባድ ድንጋጤ ውስጥ በመግባት ፈገግ እያለ ባሆባሊ እያለ ይጣራል። ሺቫም ግራ በመጋባት ባሆባሊ የሚለው ቃል ምንም አልገባውም ነበር። በአካባቢው የነበሩት ሰዎችና ሰራዊቶችን በሙሉ እነሱም ባሆባሊ ብለው በመጥራት ለሺቫ መስገድ ይጀምራሉ። ሺቫም የሁኔታው ምንነት ምንም ስላልገባው ምን ተፈጥሮ ነው? ለምንስ ይህ ሁሉ ሰው ለኔ እየሰገደ ነው? በማለት ካታፓን ይጠይቃል። ካታፓም አንተ የማሂሽማቲ እውነተኛ ወራሽና የታላቁ የባሆባሊ ልጅ ነህ በማለት ታሪኩን መተረክ ይጀምራል። ታሪካችንም ወደ ኋላ 50 ዓመታትን ይመልሰንና የማሂሽማቲን ግዛትን ያሳየናል። የዛኔም የሺቫ አያት የማሂሽማቲ ንጉሥ የነበሩ ቢሆንም ግን የ6 ወር ነፍሰ ጡር የሆነችውን ሚስታቸውን ጥለው ባልታሰበ ምክንያት ሕይወታቸው ያርፋል። ዙፋኑንም የሚወርሰው ሰው የንጉሱ ወንድም የሆነውና የባላዴቫ አባት የሆነው ቢጃላዴቫ ቢሆንም ግን በተፈጥሮ ምክንያት የአካል ጉዳተኛ ስለነበረ ለዙፋኑ ብቁ ሳይሆን ይቀራል። ለዛም ዙፋኑን መውረስ የምትችለው የቢጃላዴቫ ሚስት የሆነችውና የባላዴቫ እናት የሆነችው ታሪካችን መጀመሪያ ላይ ያየናት ሲቪጋሚ ስትሆን ሲቪጋሚ የቤተ መንግስቱ ጊዜያዊ አስተዳዳሪ በመሆን ትሾማለች። በሚያሳዝንም ሁኔታ የሺቫ አያት 9 ወር ከሞላት በኋላ ምንም ያክል ጤነኛ ወንድ ልጅ ብትወልድም ግን በወሊድ ምክንያት ህይወቱ ያልፋል። ሲቪጋሚ ህፃኑን የማሳደግ ኃላፊነት ወስዳ ልጁን ባሆባሊ ብላ በመጥራት ከራሷ ልጅ ከባላዴቫ ሳትለይ ለማሳደግ ትወስናለች። ከሁለቱም ውስጥም ለዙፋኑ ብቁ የሆነ ልዑል የምትመርጥ ሲሆን ልጆቹ ሲያድጉ በተለያዩ ፈተናዎች ፈትናቸው ንጉሥ ለመሆን በቂ የሆነውን ልዑል እንደምትመርጥ ለቤተ መንግስቱ ነዋሪዎች ትናገራለች። ሁለቱ ልዑላንም እያደጉ ሲሄዱ ባሆባሊ ልክ እንደ ልጁ ሺቫ ተመሳሳይ መልክ ነበረው። ለዚህም ነው ሺቫን በማሂሽማቲ ግዛት ውስጥ ሰዎች ባዩት ጊዜ ሁሉም ወዲያውኑ ባሆባሊ በማለት ሲጠሩት የነበረው። ሁለቱም ልዑላንም ጀግኖችና ለውጊያ ብቁ ሆነው ቢያድጉም በመካከላቸው ያለው ብቸኛው ልዩነት ባሆባሊ ለሀገሩ ህዝብ ትልቅ ክብርና ፍቅር ያለው መሆኑ ነበር። ካታፓም በወቅቱ የንጉሳዊ ቤተሰብ ጥበቃና ባሪያ ቢሆንም ባሆባሊ ግን ከእርሱ ጋር የጠበቀ ጓደኝነት መስርቶ ነበር። አንድ ቀንም ላይ አንድ ሰላይ ቤተ መንግስቱን ሚስጥር ሰርቆ በማምለጡ ሲቪጋሚ ልጆቿን ለመፈተን ሰላዩን ፈልጎ እንዲያመጡ ትልካቸዋለች። በዚህም ወደ አንዲት ጎረቤት መንደር በመሄድ ሰላዩ ይገኝበታል በሚባልበት መጠጥ ቤት መልካቸውን ቀይረው በመግባት ፍለጋቸውን ይቀጥላሉ። ባሆባሊም መጠጥ ቤት ውስጥ ያሉትን ሰዎችን ለማዘናጋት በጭፈራና በመጠጥ ትኩረታቸውን ሲስብ፣ ባሌቫ ደግሞ ሰላዩን መፈለግ ይጀምራል። በስተመጨረሻም ባሌቫ ሰላዩን ያገኘውና ሰላዩ በፈረሱ ሊያመልጥ ሲሞክር ሁለቱ ወንድማማቾች በፈረሳቸው ተከትሎት አንድ ገደል ጫፍ ላይ ይደርሳሉ። ሰላዩም የትም እንደማያመልጥ ስለገባው በእናንተ ከምሰቃይ ብሞት ይሻለኛል በማለት ከገደሉ ላይ ሲዘል ባሆባሊ ለወንድሙ ለባላዴቫ የያዘውን አንደኛውን የገመድ ጫፍ በመወርወርና የቀረው የገመዱን ጫፍ ደግሞ በእጁ በመያዝ ሰላዩን ለማትረፍ ወደ ገደሉ ዘሎ ቢገባም በሚያሳዝን ሁኔታ ግን ባልዴቫ ገመዱን ከመያዙ ይልቅ ባሆባሊ ከሞተ ብቸኛ የዙፋን ወራሽ እኔ ነኝ በሚል ሀሳብ ተወቶ ገመዱን ይለቀዋል። እንደ ድል ሆኖ ግን ገመዱ በአንድ ድንጋይ በመያዙ ባሆባሊንና ሰላዩን ሲያተርፋቸው፣ ጨካኙ ባልዴቫ ግን ገመዱን ለመቁረጥ ሰይፉን በሚመዝበት ሰዓት ላይ ከርቀት እነ ካታፓና ሌሎች ወታደሮች እየመጡ እንደሆነ ሲመለከት ሀሳቡን ቀይሮ ገመዱን በመጎተት ባሆባሊንና ሰላዩን ከነካታፓ ጋር በመሆን ጎትቶ ያስወጣቸዋል። የተከሰተውንም ነገር ምንም የማያውቀው ባሆባሊ ወንድሙ ባላዴቫ ጋር በመሄድ ሕይወቱን ስላተረፈለት ያመሰግነዋል። ሰላዩንም ይዘውት ወደ ቤተ መንግስታቸው ከተመለሱ በኋላ ሰላዩ ቤተ መንግስቱን ሚስጥር እጅግ ኃይለኛና አረመኔ ለሆነው ካልኪያ ለሚባል ሰራዊት መሸጡን ይናዘዛል። ሰላዩም የካልኪያ ሰራዊቶች በሰጣቸው መረጃ ተመርኩዘው ወደ ማሂሽማቲ ቤተ መንግስት በመዝለቅ ቤተ መንግስቱ ውስጥ ያሉትን ንጹሃን ዜጎችን በመግደልና ሴቶችን በመድፈር ቤተ መንግስቱን ለማፈራረስ እንዳሰቡ ይናገራል። ከዚህም በተጨማሪ የማሂሽማቲ ቤተ መንግስት ያላቸው ሰራዊት ኃይል 25000 ሲሆን የካልኪያ ሰራዊት ግን 100,000 ስለሆነ ቤተ መንግስቱን ለመከላከል ተአምር እንደሚሆን ይነግራቸዋል። ለዛም ሲቪጋሚ ባሆባሊንና ባልዴቫን በመሰብሰብ ለሁለቱም እኩል ሰራዊት በመስጠት ቤተ መንግስታቸውን ለመውረር የመጣውን የካልኪያን ሰራዊት እንዲቀጩ ታዛለች። ከሁለቱም ቀድሞ የካልኪያ ሰራዊት መሪን የገደለው ሰው ደግሞ የዙፋኑ
ወራሽ እንደሚሆንና የመጨረሻቸው ፈተና እንደሆነ ትናገራለች። ነገር ግን ምንም ያክል ሲቪጋሚ ሰራዊቱን ለሁለት ከፍላ ለባልዴቫና ለባሁባሊ ብታካፍልም ግን የባልዴቫ አባት ቢጃላዴቫ ለልጁ በመወገን በስልጣኑ ለባላዴቫ ዘመናዊ የጦር መሳሪያዎች እንዲሰጠው ያደርጋል። ለዛም ታማኙ ሰራተኛ ካታፓ ወደ ባሁባሊ በመሄድ ቢጃላዴቫ ለልጁ ምን እንዳደረገና ባሁባሊ መቃወም እንዳለበት ቢነግረውም ግን ባሁባሊ ምንም መልስ ሳይሰጠው ይቀራል። ቀጣዩም ቀን ይደርስና ጦርነቱ ሲጀምር ባላዴቫ በተሰጠው ቀስት የሚወረወር መሳሪያን በመጠቀም ብዛት ያላቸውን ቀስቶችን አስወጭፎ ብዙ ቁጥር ያላቸውን የካልኪያን ሰራዊቶችን ያጠፋል። ሆኖም ግን ብልጡና አስተዋይ ባሁባሊ በጋዝ የተነከሩ ግዙፍ ጨርቆችን በጠላት ላይ በማስወንጨፍ እሳት ባለው ቀስት ለኩሶ ባላዴቫ ከገደላቸው የካልኪያ ሰራዊቶች እጥፍ የሚሆኑ ሰራዊቶችን በቁማቸው አቃጥሎ ይገድላቸዋል። ካታፓን በመሃል በመሆን የጠላት እንቅስቃሴ ሲመክት፣ ሁለቱ ልዑላን ደግሞ በግራና በቀኝ በኩል ሆነው ጠላቶቻቸውን መጨፍጨፍ ይጀምራሉ። የሆነ ሰዓትም ላይ ባላዴቫ እላዩ ላይ ስል የሆኑ የሚሽከረከሩ ቢላዎች ያለውን ዘመናዊ ኮርቻ በመጠቀም በመንገዱ ላይ ያሉትን ጠላቶችን ማጥፋት ይጀምራል። ባሁባሊ ደግሞ ፈረሱን ብቻ እየጋለበ በመንገዱ ላይ ያሉትን ጠላቶችን መግደል ይጀምርና ወደ ካልኪያ ሰራዊት መሪ ጋር ሲደርስ የካልኪያ ሰራዊት በፊት ለፊቱ ብዛት ያላቸውን ንጹሃን ዜጎችን እንደ መከላከያ ያስቆሟቸዋል። ለዛም ባሁባሊ ንጹሃን ዜጎችን አልገልም በማለት ቢቆምም ግን አረመኔው ባልዴቫ ግን ለዙፋኑ ካለው የስግብግብነት የተነሳ ንጹሃንን እየገደለ መንገዱን ይቀጥላል። ባሁባሊ ግን በብልሃት ንጹሃኑን ሳይጎዳ ነፃ እያወጣ ጠላትን ቢዋጋም ጠላቶቹ የግዛቱን የመከላከያ ግንብን በመስበር ባንዲራቸውን ሲያውለበልቡና የሽብር ድምፅ ሲያሰሙ የማሂሽማቲ ሰራዊቶች በሙሉ ወኔያቸው ተሰብረው መሸሽ ይጀምራሉ። ባሁባሊን ተስፋ የቆረጡትን ወታደሮች ወኔ በሚቀሰቅስ ንግግሩ ዳግም ወደ ውጊያው እንዲመለሱ ካደረጋቸው በኋላ ወታደሮቹ እስከ መጨረሻው እስትንፋሳቸው ድረስ ቤተመንግስታቸውን ለመከላከል በቆራጥነት ይነሳሉ። ጀግናው ባሁባሊን በቀጥታ ወደ ጠላት መሪ በመጋለብ በሚያስደንቅ ኃይሉ የጠላትን የጦር ግንባር ሰባብሮ ሲገባ፣ ወንድሙ ባልዴቫም አጋጣሚውን በመጠቀም ከክፉ መሪ ጋር ፊት ለፊት ይጋጠማል። ሆኖም ግን የካልኪያ መሪ እጅግ ኃይለኛ ስለነበረ ባላዴቫን ወደ ኋላ ሲያፈገፍገው ባሁባሊ ለወንድሙ ደርሶለት ጠላቱን በከባባድ ምት ቢመታውም አረመኔው መሪ ግን ባሁባሊን ወርውሮ በሬሳዎች ክምር ስር ይቀብረዋል። ባሁባሊ ግን በጽኑ ቁርጠኝነት ከሬሳዎቹ ክምር ስር ወጥቶ በባላዴቫ ኮርቻ ላይ በነበረው የአንበሳ ምስል የጠላትን መሪ ቀጥቅጦ ድል ካደረገው በኋላ ምቀኛው ባላዴቫ ፈጥኖ በመድረስ ከርቀት በመዶሻው የካላኪያን ሰራዊት መሪን ሕይወት ያጠፋል። የካላኪያም ሰራዊት መሪያቸው መገደሉን ሲያዩ እግሬ አውጪኝ በማለት ከስፍራው እየሮጡ ያመልጡና ጦርነቱ በማሂሽማቲ ቤተ መንግስት ድል ይደረጋል። የባላዴቫ አባት ቢላጃዴቫ ልጁ የጠላትን መሪ ስለገደለ ንጉስ ሊሆን ይገባል ብሎ ቢፎክርም ሲቪጋሚ ግን በሚያስደንቅ ሁኔታ ባሁባሊን አዲሱ ንጉስ አድርጋ ትሾመዋለች። ሲቪጋሚም ለህዝቧ ስታስረዳ የአንድ ንጉስ ብቃት የሚለካው በገደላቸው ጠላቶች ብዛት ሳይሆን ባተረፋቸው ንጹሃን ህይወት ነው። 100 ሰው የገደለ ጀግና ተዋጊ ቢባልም አንዲት ነፍስ ያተረፈ ግን እንደ አምላክ ይከበራል በማለት ባሁባሊ ንጉስ የሆነው ንጹሃን ዜጎችን ስለታደገ መሆኑን ትገልጻለች። ታሪካችንም ወደ አሁኑ ጊዜ መልሰንና ካታፓ ትረካውን ሲጨርስ የባሁባሊ ልጅ የሆነው ሺቫ በአባቱ ጀግንነት ተደንቆ አባቴ እንዲህ ያለ ታላቅ ኃይል ካለው እንዴት ሊሞት ቻለ ብሎ ይጠይቀዋል። ካታፓም በከባድ ሐዘን ውስጥ ሆኖ አባቴ የሞተው በጠላት ሳይሆን በቅርብ ወዳጁ ነው በማለት ይነግረዋል። ሺቫም ካታፓን በንዴት ውስጥ ሆኖ ይህ ሰው ማን ነው ብሎ በተደጋጋሚ ሲጠይቀው ካታፓ እሱ ከሃዲ ሰው እኔ ነኝ እያለ የታሪካችን ክፍል አንድ ያልቃል።